ሰላም ጤና ይስጥልኝ እንዴት ናችሁ? ውዴ ቻናል የተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ አጃን እንዲሁም ደግሞ ሽምብራንም ተጠቅመን ደግሞ ጤናማ የሆነ ቆንጆ የቁርስ እንዲሁም ደግሞ ለምንፈልገው ሰዓት የሚሆነን እንደ አማራጭ ደግሞ ዛሬ እሱን ነው የምንሰራው። የሚጣፍጥ ምግብ ነው የምንሰራው። ተወዱታላችሁ። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። በጣም የሚጣፍጥ ልዩ የሆነ ምግብ ነው የምንሰራው። በእውነት ተወዱታላችሁ ብዬም አስባለሁ። ላይክ እያረጋችሁ እንግዲህ ብትጀምሩ ለእኔ ትልቅ ድጋፍ ነው የሚሆነው። አሁን እዚህ ጋር መጥበሻዬን ጥጄ ተለቅ ያለ አንድ ራስ ቀይ ሽንኩርት ከትፌ እንደዚህ አድቅቄ እያቁላላሁ ነው። ይሄን ያህል ካቁላላ ነው በኋላ ዘይት እንጨምርበታለን። ሽንኩርቱን እንደዚህ በደረቁ ካቁላላ ነው በኋላ ቲማቲም እዚህ ጋር ተለቅ ያለ ቲማቲም አድቅቄ እንደዚህ ጨምሬበታለሁ። እንደዚህ ያህል ቲማቲሙን ካበሰልነው በኋላ በርበሬን የጨመርኩበት ግማሽ የሾርባ ማንኪያ የሚያክል በርበሬ ጨምሬበታለሁ። በርበሬ ሲኖረው ኮስተር ይልና ቆንጆ ነው የሚሆንልን። ከዛ ነጭ ሽንኩርትን የጨመርኩበት ይሄን ያህል ከተቁላላልን በኋላ ቀዩን ሽምብራ እኔ ቀቅዬ ነው አሁን እዚህ ጋር እየጨመርኩበት ያለሁት። ማታ ላይ ዘብዝፋችሁ ከዛ ቀቅላችሁ በደንብ መብሰሉን ስታዩ ጨምራችሁ አንድ ላይ እንደዚህ ማዋሃድ። ከዛ በመዳጫ እዚህ ጋር እኔ በደንብ አድርጌ እንዲዋሃድ ከስጎ ጋር እያደረግኩት ነው። ባላችሁ ነገር እንደዚህ አድርጋችሁ ብታዋህዱት በደንብ ከስጎ ጋር አብሮ እንዲዋሃድና ጣዕሙንም ቆንጆ እንዲሆን ያደርገዋል። ከዛ ይሄን ያህል ከዳመጥኩት በኋላ ከዛ የተወሰነ ውሃ ጨምሩበትና ውሃ ጨምራችሁ በደንብ እንዲተከተክ አድርጉት። ከዛም የሚበቃውን ያክል ጨው ጨመርኩበት። እንዲሁም ደግሞ እዚህ ጋር ቆንዶ በርበሬ ነው እየጨመርኩበት ያለሁት እና ኮረሪማኔ አነስ አድርጌ ትንሽ ጨምሬበታለሁ። ያው በጾም ሰዓት ስለሆነ ይሄንን እየሰራሁት ያለሁት ኮረሪማው ጥሩ ጣዕም ይሰጠዋል። እንደዚህ ካረግነው በኋላ ከርነን በደንብ አድርገን እንዲዋሃድና ቆንጆ ሆኖ እንዲበስልልን እናደርገዋለን። በጣም የሚጣፍጥ ምግብ ነው። በእውነት ሞክሩ፣ ትወዱታላችሁ። ጣዕሙ በጣም ልዩ ነው። ይኸው እንደዚህ ያህል ቆንጆ ሆኖ እየበሰለልኝ ስለሆነ እዚህ ጋር ቃሪያ ደቀቅ አድርጌ ከትፌ ቃሪያ ጨምሬበታለሁ። ቃሪያ ሲጨመርበት ኮስተር ያደረገውና ቆንጆ ይሆንልናል። ይኸው በዚህ መልኩ ጨርሼዋለሁ። እሱን አስቀንጠን ደግሞ የሚቀጥለውን ስራ እንሰራለን። እዚህ ጋር የአጃ ዱቄት እዚህ ጋር አምጥቻለሁ። ሁለት አነስ ባሉ ሲኒዎች ነው እኔ የለካሁት 2 ቂጣ ስለምጋግር። ከዛ ጨውና ጥቁር አዝሙድ ጨምሬበታለሁ። ከዛ አንድ የሾርባ ማንኪያ ዘይት ጨምራችሁ አዋህዳችሁ ማውካት። ከዛ ውሃ አነስ አነስ እያረጋችሁ መጨመር። አንድ ጊዜ ከጨመራችሁበት ይበዛባችሁና እንደገና ዱቄት ስለሚያስጨምራችሁ በትንሽ በትንሹ ዱቄት ውሃ እየጨመራችሁ ማብካት። ከዛ በእጄ እሽት አድርጌ አቦካዋለሁ። ይኸው እንደዚህ አድርጌ እሽት አድርጌ ነው ያቦካሁት። በጣም ድርቅ ያለ አታድርጉት፣ በኋላ ላይ እንዲዳመጥላችሁ ማለት ነው። ከዛ ይሄ በላስኪት አንድ 10 ደቂቃ ያክል አረፍ ስታደርጉት በኋላ ላይ እየታዘዘላችሁ በደንብ ሆኖ መዳመጥ ይችላል። ከዛ ከ10 ደቂቃ በኋላ እንደዚህ ፈታሁትና እኔ 2 ቂጣ ስለሆነ ልጋግር የፈለኩት 2 ቦታ ከፍየዋለሁ።
አንዱን በላስኪቱ እንዳይደርቅብኝ ጠቅልዬ አስቀመጥኩኝና ዱቄት አድርጌ ከዛ የመጀመሪያውን እንደዚህ አድርገን እንዳመጣውና እንጋግረዋለን። እንደዚህ አይነት ቂጣ ለብዙ ነገር ማባያ ስለሚሆን እንደዚህ አድርጋችሁ ራሱ ጋግራችሁ ብዙ ነገር ቲማቲም ራሱ ቆርጣችሁ በደቃቁ አሁን ቲማቲምም ብትመገቡበት ይሄ ቂጣ በጣም ቆንጆ ነው። ይኸው እንደዚህ አድርጌ ዳምጫዋለሁ። አሁን ደግሞ እንጋግረዋለን። እዚህ ጋር የምጋግርበትን መጥበሻ ጥጃታለሁ። እሱ ላይ አሁን አድርገን ያለምንም ዘይት ነው እየጋገርኩት ያለሁት። አስሼው ብቻ መጥበሻዬን ብቻ ነው ያሰስኩበት፣ ማለት በኪችን ሶፍት ማለት ነው። ከዛ እየገለባበጥን እንጋግረዋለን። ምጥጥ ያለ ቆንጆ ቂጣ የምትወዱ ከሆነ በእንደዚህ አይነት መልኩ ጋግራችሁ መመገብ ትችላላችሁ። አሁን እዚህ ጋር በመቁረጫ እኔ ላመጋገብም በኋላ ላይ አመቺ እንዲሆን በጣም ድርቅ ሳይል እንደዚህ አድርጋችሁ ስትቆርጡት ይቆረጥላችኋል። አንድ የገልበጥ አድርጋችሁ ከዛ ስትቆርጡት ይቆረጣል። ይሁን እንግዲህ እንደዚህ ቆራርጬዋለሁ። እየገለባበትኩ እንግዲህ ትንሽ ቀንበር እስኪል ድረስ አበስለዋለሁ። እንደሱ ሲሆን ነው ስንበላበት ቆንጆ የሚያደርግልን ማለት ነው። ያው እየገለባበትኩ እንግዲህ አብስዬ የመጀመሪያውን አውጥቼዋለሁ። ሁለተኛውንም ደግሞ እንደዛው አድርጌ እጋግረዋለሁ ማለት ነው። እንዲያርጋችሁ ከፈለጋችሁ በምጣድም አንድ ጊዜ መጋገር ትችላላችሁ። እኔ ግን ምጣድ ሳላሰማ ሁላችንም የምናገኘው መጥበሻን በእንደሱ ቢሆን ጥሩ ነው ብዬ ነው በዚህ ጋገርኩት። ይሄን ያህል ከገለባበጥነው በኋላ በጣም ሳይጠነክርብን ነው የምንቆርጠው። ያው ላበላል አመቺ እንዲሆንልን ነው እየቆራረጥኩት ያለሁት። ይሄው እንደዚህ አድርጌ ቆራርጬዋለሁ። እሱንም እየገለባበጥን ጠንከር የሚፈልግ ሰው ትንሽ ጠንከር ያደርገዋል። እኔ መካከለኛ ነው ያደረኩት። በጣም ጠንከር ያለም አይደለም፣ ድርቅም ያለ አይደለም። በጣም ግን ምጥጥ ያለ ነው እና እንደዚህ አድርጋችሁ እንግዲህ እንድትጋግሩ ነው። ይሄው እንግዲህ አሁን እንግዲህ አቅርበን ደግሞ ከእንደዚህ እንደ ፉል ነው የሰራሁት። በሽምብራ ነው እንጂ እንደ ፉል ነው የሰራሁት። ግን በጣም ነው የሚጣፍጠው። ሞክሩት፣ ትወዱታላችሁ። ያው ለለውጥ ደግሞ እንደ አማራጭም ስለሚሆን እንደዚህ አድርጋችሁ ብትሰሩት እንግዲህ እንደምትወዱት ነው ብዬ አስባለሁ። ይሄው እንደዚህ አድርጌ እንግዲህ ሁለቱንም አቅርቤዋለሁ። እኔ ቀምሼ ያሳያችኋለሁ። በጣም ይጣፍጣል። ልዩ ምግብ ነው እንግዲህ በሽምብራ ደግሞ እንደዚህ ተደርጎ ሲሰራ ደግሞ ልዩ ነው። በጣም ለሁላችንም መሆን የሚችል የምግብ አይነት ነው። እስካሁን ከኔ ጋራ ስለነበራችሁ እጅግ አድርጌ ከልቤ ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ዛሬም እንግዲህ ላይክ እያደረጋችሁ ስራዬ ሰዎች ዘንድ እንዲደርስ ብታደርጉልኝ በጣም ደስ ይለኛል። ስለ ሁሉም ከልብ የሆነ ምስጋና አቀርባለሁ። በሚቀጥለው በሌላ ስራ ደግሞ እንመለሳለሁ። ሰላም ሁኑልኝ። ቻው